ሰላም ቤተሰብ እንዴት ናችሁ? የአዲስ አበባ ከተማ አስተዳደር ትምህርት ቢሮ 2017 አንደኛ ደረጃ የስድስተኛ ክፍል ሁለተኛ ሴሚስተር ሂሳብ ትምህርት ሞዴል ጥያቄዎችን ነው የምሰራው ማለት ነው። የሞዴል ፈተና ነው ይሄ። ትዕዛዝ 1 ለሚከተሉ ጥያቄዎች ከቀረቡላቸው አማራጮች መካከል ትክክለኛውን መልስ የያዘው ፊደል ብቻ በመምረጥ በተዘጋጀው መልስ መስጫ ወረቀት ላይ አስቀምጡ ነው የሚለው። እኛ እዚህ ላይ እንሰራቸዋለን ማለት ነው። ሁሉንም ለመስራት እንሞክራለን። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ ለሌሎች እንዲደርስ ሸር አድርጉ። ወደ ጥያቄው የመጀመሪያው ጥያቄ ድብልቅ ቁጥር 3 ሙሉ 2/5 ወደ ህገወጥ ክፍልፋይ ሲቀየር ስንት ይሆናል ነው የሚለው። ስለዚህ 3 ሙሉ 2/5 ወደ ህገወጥ ክፍልፋይ ወይም ደግሞ ኢመደበኛ ክፍልፋይ ለመቀየር 3 ሲባዛ በ5 ሲደመር 2 ስንተኛ? 5ኛ ነው የምናደርገው። ስለዚህ ሙሉ ቁጥር ሲባዛ በቆጣሪ ሲደመር ጠሪ ነው የምናደርገው። እኩል ይሆናል 3 ሲባዛ በ5 ስንት ነው? 3 ሲባዛ በ5 15 ሲደመር 2 17 17 ስንተኛ? 5ኛ 17 5ኛ የሚለው መልስ ይሆናል ማለት ነው። ስለዚህ መልሱ ለ17 5ኛ ነው። ሁለተኛው ጥያቄ 6 ሙሉ 1 2ኛ ሲካፈል 4 ሙሉ 1 3ኛ ሲሰላ ስንት ነው ነው የሚለን። ስለዚህ ይሄንን ለመስራት 6 ሙሉ 1 2ኛ ሲካፈል 4 ሙሉ 1 3ኛ ይሄንን ወደ ኢመደበኛ ክፍልፋይ መቀየር አለብን፣ ወይም ደግሞ ወደ ህገወጥ ክፍልፋይ መቀየር አለብን። 6 ሲባዛ በ2 12 ሲደመር 1 13 13 ሁለተኛ ሲካፈል 4 ሲባዛ በ3 12 12 ሲደመር 1 13 13 ሶስተኛ። ስለዚህ ማካፈል ከሆነ ደግሞ ክፍልፋዮችን ለማካፈል በተገላቢጦሽ ማባዛት ነው። ስለዚህ ምን እናደርጋለን? 13 ሁለተኛ 13 ሁለተኛ ሲባዛ በ3 13ኛ እናደርጋለን ማለት ነው። ክፍልፋዮችን በምናባዛበት ጊዜ ክሪስ ክሮስ ማጣፋት እንችላለን። ስለዚህ በ13 1 በ13 1 1 ሲባዛ በ3 እኩል ይሆናል 3 2 ሲባዛ በ1 እኩል ይሆናል 2። ስለዚህ መልሱ 3 ሁለተኛ ነው ማለት ነው። 3 ሁለተኛ ሐመር ውሃ ነው መልሱ። ሶስተኛው ጥያቄ 320.25 ሲቀነስ 115.98 ሲሰላ ውጤቱ ስንት ነው ነው የሚለን። ስለዚህ ይሄንን ለማስላት ምንድነው የምናደርገው? 320.25 ሲቀነስ 115.98 መቀነስ ነው። 5 ሲቀነስ 8 አይችልም። ስለዚህ ከዚህ እንበደራለን። እቺኛዋ ስንት ትሆናለች? 1 ትሆናለች። እቺኛዋ ደግሞ 15 15 ሲቀነስ 8 15 ሲቀነስ 8 ስንት ነው? 7 1 ሲቀነስ 9 አይችልም። ከዚህኛው እንበደራለን። እቺ 1 ትሆናለች። እቺኛዋ ደግሞ 10 ትሆናለች። ለዚህ ስታበድር 9 ትሆናለች። ይሄኛው 11 ይሆናል። 11 ሲቀነስ 9 2 9 ሲቀነስ 5 ኦኬ ነጥቧን እንጽፋለን። 9 ሲቀነስ 5 4 1 ሲቀነስ 1 0 ይሄኛው ስላበደረ ስንት ሆኗል? 2 ሆኗል። 2 ሲቀነስ 1 1 ኦኬ ይሄኛው አላበደረም ሶሪ 3 ነው። 3 ሲቀነስ 1 ስንት ይሆናል? 2 ነው ማለት ነው። ስለዚህ 204.27 ይሆናል። 204.27 አስርዮሻዊ ቁጥሮችን በምንቀንስበት ጊዜ አስርዮሻዊ ነጥቡን በትክክሉ አድርገን ነው የምንጽፈው። ስለዚህ 204.27 የሚለው ሀሌታ ውሃ ነው መልሱ ማለት ነው። አራተኛው ጥያቄ 452.78 ሲካፈል ዳሽ እኩል ይሆናል 6.5278። አስርዮሻዊ ቁጥሮችን በ10 በመቶ ወይም ደግሞ በ10 ረድፍ የምናካፍል ከሆነ ነጥቡን ወደ ግራ ነው የምናንቀሳቅሰው። ስለዚህ 652.78 ለስንት ቢካፈል ነው 6.52 ይመጣል? ነጥቧን እዚች ለማምጣት ስንት ዲጂት ነው የዘለል ነው የሚለው ነው የምንቆጥረው። 1 2 2 ዲጂት ዘለን ስንት መጥቶልናል? 6.5278 ይመጣል። ስለዚህ ለስንት ነው የምናካፍለው? 2 ዜሮ ላለው ነው። 2 ዜሮ ያለው ደግሞ ማን ነው? 100 ነው። ስለዚህ መልሱ ሐመር ውሃ ነው ማለት ነው። አምስተኛው ጥያቄ ብር 1500 የሚሸጥ ጫማ ተጨማሪ እሴት ታክስ 15% ስንጨምርበት ስንት ይሆናል ነው የሚለው። ስለዚህ ይህንን ለማስላት ምንድነው የምናደርገው? ሁለት አይነት መንገድ አለው። አንደኛው መጀመሪያ ታክሱን ካገኘን በኋላ ብሩን ላይ መደመር እንችላለን፣ ወይም ደግሞ ቀጥታ ማስላት እንችላለን። ስለዚህ ይህንን ለማስላት 1500 እኩል ይሆናል 100% ነው። 1500 ስንት ነው? 100% ነው። ሲደመር 15% ታክስ ተጨምሮበታል። ሲደመር 15% ሲደመር 15% እናደርጋለን። ስለዚህ 1500 እኩል ይሆናል 100% ከሆነ 100 ሲደመር 15 ስንት ነው? 115%። 115%ቱ ስንት ይሆናል የሚለው ነው የምናሰላው ማለት ነው። ስለዚህ ምንድነው የምናደርገው? 1500 ሲባዛ በ115 መቶኛ ነው የምናደርገው ማለት ነው። ስለዚህ ይሄ ማለት 2 ዜሮ በ2 ዜሮ ይጣፋል። እኩል ይሆናል ስንት ይሆናል? 15 ሲባዛ በ115 ይሆናል ማለት ነው። 15 ሲባዛ
በ115 1725 ይሆናል። እኩል ይሆናል 1725። ስለዚህ ጫማው የሚሸጥበት ዋጋ በ1725 ነው ማለት ነው። መልሱ የሚሆነው 1725 ይሆናል። ስድስተኛ ጥያቄ በአንድ ክፍል ውስጥ 45 ተማሪዎች አሉ። ከነዚህ ተማሪዎች 60% ሂሳብን ይወዳሉ፣ ቀሪዎቹ ደግሞ እንግሊዝኛን ይወዳሉ። በዚህ ክፍል ውስጥ እንግሊዝኛን የሚወዱ ተማሪዎች ብዛት ስንት ናቸው ነው የሚለን። ስለዚህ ይህንን ለማስላት ምንድነው የምናደርገው? ተመልከቱ። 45% እኩል ይሆናል 100% ነው። 45 ተማሪዎች የክፍል ተማሪዎች ስንት ናቸው? 45 ናቸው። ስለዚህ 100% ነው ማለት ነው። 60%ቱ ስንት ይሆናል የሚለውን ነው የምናሰላው። ስለዚህ 45 ሲባዛ በ60 45 ሲባዛ በ60 ፐርሰንት ሲካፈል ለ100 ነው የምናደርገው ማለት ነው። ለ100 ስለዚህ ለ100 ፐርሰንት በፐርሰንት ይጣፋል። 1 0 በ1 0 ይጣፋል። ይህንን ማቃለል ትችላላችሁ። ተመልከቱ። በ10 በ2 5 6 በ2 ስንት ነው? 6 በ2 3። አሁን የምናደርገው ይሄኛውን ማቃለል እንችላለን። በ5 1 45 በ5 45 ሲካፈል ለ5 9 9 ሲባዛ በ3 ነው የምናደርገው። 9 ሲባዛ በ3 እኩል ይሆናል 27። ስለዚህ ሂሳብን የሚወዱ ተማሪዎች ብዛት ስንት ናቸው? 27 ናቸው። እንግሊዝኛ የሚወዱትን ለማግኘት እንደምናደርገው 45 ሲቀነስ 27 ነው የምናደርገው ማለት ነው። 15 ሲቀነስ 7 8። ይሄኛው ስላበደረ ስንት ሆኗል? 3 ሆኗል። 3 ሲቀነስ 2 1 18 ተማሪዎች 18 ተማሪዎች ሂሳብን ይወዳሉ ማለት ነው። ስለዚህ መልሱ ሀሌታ ውሃ ነው ማለት ነው።